ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ተስማማሽ ወይ አመልሽ ክፉ ነው ምኑ በትሽ ቢያምር ሳናግርሽ ብትዘጊ ቅር አይለኝም ቅርቅር ቅር አይለኝም ቅርቅር ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ሰብስክራይብ በማድረግ ቤተሰብ ይሁኑ ይመቻችሁ ጋሽዬ ሰላም ነው ሰላምካቺ እንዴ እዚህ ሰፈር የዚህ ሰፈር ልጅ አይደል አቶ ልጅ እዚህ አብደልድዬ እዚህ ነው ያደኩት ይወጪም እዚህ አዎ አውቃለሁ አውቃለሁ ደህና ነኝ ኧረ አንድ ነገር ላስቸግሮ ነበር ጋሽዬ ምንድነው የሰውን ባለብኝ ጋሽዬ የሰውን ባለብኝ ይመርቁኝ ከሰውን ባያውጣ አሚን ጋሽዬ አሚን አይዞህ አሚን ጋሽዬ አትፍራ አሚን ሰው አይርገም አሚን አመሰግናለሁ ጋሽዬ እኔ የምሉት ጋሽ መታወቂያ ይዘዋል እንዴ ለምን ዘይትና በርበሬ ይመጣልና ስኳርም አለው እንዳያመልጦት ነው ብዙ ጊዜ እዚህ ሰፈር አላየሁትም ልቀበልልዎት ነው እሺ አንተ የተባረክልሽ ጋሽዬ አመሰግናለሁ ስሙት ይንገሩኝ አቶ አባይ አዎ አቶ አባይ ነው እሺ ጋሽዬ እኔ የምሉት ደንበጫ ብራንች አይርቆትማ መተው የባንክ ደብተሮትን መውሰድ ይችላል ምን ነው አንተ ምን ነው ጋሽዬ ምን በዚህኛው ሐሳብ አረጋሽዬ እንደዛ አይደለም እኮ ጋሽዬ ሰው ዝም ብሎ ይናደዳል እኔ በዚህ ሙያ ብዙ አልሰራው አረጋሽዬ ተው እንደዚህ አይደለም እንደሱ አይደለም ጋሽዬ እንደሱ አይደለም እንኩ መታወቂያዎት በጣም አመሰግናለሁ ሰላም ጋይስ እንዴት አላችሁ ዛሬ እንግዲህ ከወዳጄ ጋር አንድ ላይ በመሆን ቤተሰቦቻችንን ፕራንክ ልናደርግ ወስነናል የፕራንኩን ፍሬ ሐሳብ የሚሆነው ምንድነው እንደምታዩን እቃችንን ሸካክፈን ከቤት ወጥተናል ይህን ድርጊታችንን አይተው ቤተሰቦቻችን ምን ይላሉ ያው ነግሬሃለሁ እኔ ነው ቀርሞ የሚደውሉ እኔ ካይናችሁ ስጠፋ ይሁን ኧረ ተው ነገር የለም ምን ነው እኮ የኔ ማዘር አንጀቷን ስለማታውቅ አንጀቶ ነግሬሃለሁ የኔ ማዘር ያንዳንድ ሰው ሕይወት ያሳዝናል ራሱን ባሳገለው ኖርኩ ይላል በሉ እንግዲህ ሰዎች አርጉት ፈካ ሐሳብን ኩነሱ ለደስታ ዛሬ እንኳን ወይ እሺ ምንድነው የሚሻለው ምን አቀላል ያየነው 10 ሰዓት ሆነ እኮ ምናት እቺ የገረፈና ሐሳብ ያመጣ ከቤት አትባረክ አክራስን እንደዚህ የታሰብ የምታስበው ገና በ40 ዓመቴ ከቤት ታስባረክ 40 ዓመቴ በ40 ዓመቴ አጋጣሚ ያለጣመች ልትወጣ ነው መቼም ልውጣ አገባ አሁን ተንኩ የኛን እዚህ በእናት ተው ስልክ ለኔ ነው ወይኔ ነው መጥተልኝ አዋ ወይኔ ናት ሄሎ ወይማ ኧረ እዚህ ሰፈር አካባቢ ነኝ እመጣለሁ ኧረ አንቺን ትቼ መሄድ ሄዳለሁ እናቴ መጣሁ በቃ መጣሁ ኧረ አንተ እኔ እኮ ደወልልሽ ኧረው ምን ይሻላል ተደጋግሜ ልደውል እንዳንቺ ኧረው ሞክሪለት በእናትህ እኛ ጋር ደግሞ አንድ ፍራሽ ነው ያለው እንዳና አንድ ፍራሽ ነው ከበደ ታማኝ ነው እውነትሽን ነው ከበደ ጥሩ ሰው ነው ለነገሩ ሄሎ ወዬ ከብዬ አዎ እያፈላለግሽ ነው በል እንግዲህ ቆንጆን አመለበጎ ሆነ በቃ እኔ ደግሞ ወረቷን ቆንጆ አድርጌ ከብዬ በቃ አስቸኳይ ነው ደግሞ የፈጠነ ፈልጊልኝ እኔ ምነው ልጅ ስራ ጀመረ እንዴ አዋ ለዛውም ኢትዮጵያ ውስጥ ከፍተኛ ደሞዝ ያለውን ስራ እኮ ነው የሚሰራው የኔ ልጅ ዶክተር ነው እንዴ እኔ እኮ ስገባ የተሰጣ ጋውን አይቼ ነበር እኮ ባክሽ እሱ የተከራይ ነው አስተማሪ ይሁን ዶክተር የማይታወቅ አንድ ልጅ አለ ቤት ኪራዩን እንኳን በጊዜ መክፈል የማይችል ቆይ እንደውም ሲመጣ አባርረዋለሁ እንዴ ታዲያ ፓይለት ነው እንዴ ልጅ ኧረ አይደለም እንዴ የት የተማረው እና ከፍተኛ ደሞዝ ምን ሙስና ነው እንዴ የሚሰራው ባክሽ ታክሲ ተራ አስከባሪ ነው ይገርምሻል ይኸውልሽ ከጀመረ ገና 5 ወሩ ነው ግን እዛ ሲያስከብራቸው ከሚውላቸው ታክሲዎች ውስጥ ሁለቱን ገዝቷቸዋል ኧረ እባክህ እና ሁኔታ ነው ዛሬ ረፍት ነበረ እኮ ግን አሁን ሲደብረው እኮ ነው ቅርብ ሰዓት የሆነች ሃይገር ነገር ልግዛ ብሎ ወጣ ቆይ እኔ ምነው ያንቺ ልጅስ ምንድነው የሚሰራው የኔ ልጅማ እባክህ ዶክተር ነው ይሁን ባክሽ ምን በዚህ ጊዜ የተገኘው መስራት ነው ቤት ከመቀመጥ አይሻልም እንዴ አበረታችሁ እንደውም የምር ለቀቀኝ ይኸውልሽ ቤብ ለምን አትረጂኝም እኔ እኮ አንቺን ፈልጌ ነው የመጣሁት ከነብራትሽ ሌላ ምንም የለኝም ይኸው ለቤብ ከዚህ በፊት የቀረቡኝ ወንዶች በሙሉ ልቤን ሰብረውታል እንዳለ ውሾች ናቸው አዎን ምን ነው
ዝም አልክ? በይ መልስ ስጥ እንጂ። እስመዋለሁ። የህግ አካላቶች ነን። ወንጀለኛው የት እንዳለ ትነግረኛለህ ወይስ አትነግረኝ? እኔ ወንጀለኛም አላውቅም። ወንጀል ምን እንደሆነ ራሱ አላውቅም። ምንድነው ወንጀል? ወንጀለኛውን ሳገኘው ምን እንደማደርግ ታውቃለህ? ጸጉሩን ጭምድድ አድርጌ አቅሉን እስከሚስት ድረስ እስመዋለሁ። ከዛ ከንፈሩን፣ አንገቱን ደረቱ ላይ ለጥፍ ብዬ እኔ ነኝ ወንጀለኛው። እኔ ነኝ። የቤት ስሜ ሁላ ወንጀል ነው የሚልኝ እቤት ውስጥ ያለምን ወንጀል የሰራሁት እኔ ራሴው ነኝ። ይሄው እኔ ነኝ ወንጀል። መሳሳሙስ እንዴ? አባዬ አተምና ነው ትምህርት ቤት ተደበደቡ እና መታችሁ። እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳይ። አንተ ይውሰን ልክነኛ አባዬ ምን ያርከኝ? ልክነኛ አባዬ አባይ አባ አቁሞ በቃ ማለት ሰበር ዜና ውድ አድማጮቻችን፣ ዛሬ ንፋስ የቀላቀለ ዝናብ ሊዘንብ ስለሆነ ማንም ሰው ከቤት እንዳይወጣ የዝናብ ሚኒስቴር አሳውቋልም። ዛሬ ክላሴን ለማለት ነው እንዴ? ማስ አስተማሪ ግሩፕ ውስጥ ቮይስ ላከ። ዛሬ ዝናቡ ቸፍቸፍ ብቻ ነው የሚለው። በተለመደው ሰዓት እንዳቃሩ ተናግሬያለሁ። ቢያንስ ዛሬ ራሱ አይተውንም። ሰበር ዜና ውድ አድማጮቻችን፣ ኮሮና ነው የሚመስል በሽታ ለኮሮና የሚባል በሽታ ስለመጣ ኳራንቲን በድጋሚ ስለተጀመረ ማንም ሰው ከቤት እንዳይወጣ ተብሏል። እንዴ ያ ማለት ትምህርት ሊዘጋ ነው ማለት ነው? ድጋሚ ቮይስ ላከ። እንኳን ኮሮና ለምን እሳት አይዘንበም? እኔ ያገባኝም ክላስ ትመጣላችሁ። እኔ ተናግሬያለሁ። በውጤታችሁ ነው የምትፈርዱት። አልሞታለሁ ሊገለን ነው። ምን አልሞታለሁ እንዴ? ሰበር ዜና ውድ አድማጮቻችን፣ የእነቡቤ ትምህርት ቤት ፈንድቷል ተብሏል። አዎ የእነቡቤ ትምህርት ቤት ፈንድቷል። እንዴ ትምህርት ቤታችን ፈነዳ? ያተ ትምህርት ቤታችን ፈነዳ እኮ። ያው ዜና ላይ ያየሁት እኮ ነው። እና የት ልንማር ነው ካሁን በኋላ? እኔ ምን አውቃለሁ? እኔ ራሱ ግራ ገብቶኛል። ያው ማታ አስተማሪ ቮይስ ላከ። እሺ ዝጋው በቃ ዝጋው። የዘበኛው ቤት ምንም አልሆነም። ትምህርት ቤት ፈንድቷል። የዘበኛው ቤት ግን ምንም አልሆነም። አንድ ሰው ከቀረ ኢንኮምፕሊት አድርጌ ከአንደኛ ክፍል እንዲጀምር ነው ማድረገው። ተናግሬያለሁ። እሺ ተማሪዎች ዞን ቆይምሽ። እዚህ ላይ ያለውን ብቻ ጨርሰን ነው የምንወጣው። ቶሎ ብለን እሳት እየነደደ ነው። ምን ነካ? ምን አባ ነው እንደሚያስጨው አንተ የጅብ ልጅ? ምን ድምጽ ነው? ሁላችሁ ተማሪዎች ተረጋጉ። ይሄ ቀላል ነገር ነው። ትግሪያዎች ቶሎ አምልጡ። ዝለል ተረፍክ ጓደኛስ? እሺ ተማሪዎች አንዴ እዚህ ጋር ያለውን ጨርሰን እንወጣለን። ቶሎ ብለን እንሄዳለን። The square root of 500 under 6 under the way. The square root of 500 under the way is equal to 6 plus minus is equal to ማነው በሰው? ኧረ እንደው ሙቼ እንኳን ልረፍበት በእናትህ። አንተ ግን ካሰረሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ? እስኪ ዞር በለለት ልጁ ይሙትበት በእናትህ። ጠንብ ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ ታስቆ አፈር አባብላ እና ቀበረኛ። እሺ ወንድም
የራሽያ ሳይንቲስቶች የሰው ልጅ ከሞተ በኋላ ነፍሱ ወይም ደግሞ ኮንሽስነስ ማለት ንቃተ ህሊናው ማለት ነው። በዚህ ነፍሱ በሉት ብቻ እሱ ወዴት ነው የሚሄደው የሚለውን ትራክ አድርገነዋል ወይም ደግሞ የት እንደሚሄድ ተከታትለን ደርሰንበታል እያሉ ነው ሳይንቲስቶቹ። ለ10 ዓመት ያክል ኤክስፐሪመንት ካደረጉና ከተፈላሰፉ በኋላ ነው እዚህ ደረጃ ላይ ደርሰናል ያሉት። ቤዚክሊ ኤስአይሲ የሚባል የሆነ ኮድ አለ የሰው አእምሮ ላይ ኢንጀክት የሚያደርጉት ማለት ነው። ኤስአይሲ ማለት ሶል አይደንቲቲ ኮድ ነው። የአንድ ሰው የነፍሱ መለያ ቁጥር እንደማለት ነው። የመታወቂያ ምናምን የተለያዩ የፓስፖርት መለያ ቁጥር ሳያንሰን አሁን ደግሞ ለነፍሳችን መለያ ቁጥር ወጥቶልናል ነው የምላችሁ። እና ለዚህ ኤክስፐሪመንት በፈቃደኝነት ቮለንቲር አድርገው የመጡ ሰዎች ላይ ነው ነገር ኤክስፐሪመንቱ የተካሄደው። እኔ ስንት ቢከፈላቸው እንደሆነ አላውቅም። ብቻ ስልካችሁና ላፕቶፓችሁ ኮድ እንደሚደረገው ያ ነው አእምሯችሁ ላይ ተገብቶ ይሰራጫል። ከሞታችሁ በኋላ ያው ያንን ነገር ትራክ ማድረግ ይችላሉ ማለት። ከዛ ምን አፕን አደረገ? አንድ በፈቃደኝነት መጥቶ ኤክስፐሪመንት ሲያደርጉበት የነበረው ሰውዬ እንደ ድንገት ይሞታል ማለት። ከዛ ሲሞት የሆነ በፍጥነት የሆነ ቦታ ላይ ተነጥቆ ይሄድባቸውና ትራክ ማድረግ አልቻሉም፣ በጣም ፍጥነት ስላለው ማለት ነው። እና ከዛ በኋላ ሲያዩ ምንድነው 1 ቢሊየን ላይት ይርስ አዌይ ቤዚክሊ 1 ቢሊየን አመት ይፈጅባቸዋል እዛ ጋላክሲ ላይ ለመድረስ። እና JRGS Z140 የምትባል ይቺ ዊርድ ስም ያላት ዘፈርዘስ ኖን ጋላክሲ በቃ ቢግ ባንግ ከመፈጠሩ ከ300 ሚሊዮን ዓመት በኋላ ክሬት የተደረገች ናት። በጣም በቃ በርቀት የምናውቀው እስከዛሬ ያለው ጋላክሲ ነው ተብሏል። ብቻ እዚህ ጋላክሲ ላይ ትራክ አድርገው ያገኙታል ማለት ነው ነገር። ስለዚህ ቤዚክሊ የዛ ሰውዬ ነብሱ እንግዲህ 1 ቢሊዮን ዓመት ወደዛ ጋላክሲ ተጉዞ ተገኝቷል እያሉ ነው። ያው እኔ ቢግ ባንግ ምናምን የሚለውም ታሪክ አይጥመኝም ብዙ ያው አብዛኞቻችን የምናምንበት ሌላ ነገር ስለሆነ ብቻ ኤኒዌይስ ጥሩ ኤክስፐሪመንት ነው። ግን ኦፊሻል ከሆነ ሳይት ላይ አልወጣም። የራሽያ ዌብሳይቶች ላይ በራሽያኛ ነው የወጣው። ዝም ብሎ ቲክቶክ ላይ ቫይራል ሆነ እንጂ ይህንን ነገር ቬሪፋይ ያደረገው ሰው የለም። እንዴ ያራዳል አልጠፉም አሉ። ወዴት እየሄድክ ነው? እዚህ ቸከስ አለ ወራት ብዬ ቸከስ ምናምን ትላለህ። በስንተኛው ክፍለ ዘመን አንተውን ወጣት ነህ ትሰራለህ። እንዴት ለሴት ቦታ ትሰጣለህ? በምን ጊዜ ነው ሄደህ ሴት ምናምን የምትወሩ? እኔ በባለፈው የጋሽ ጥነው ልጅ ወደድኳት። ከዛ በኋላ አባቷን የታገኙት ቀበሌ ሄድኩና ንቅ አድርጌ የትዮ ሄድኩ ይመናሹ ጠላ ቤት። ከዛ ወሰርኩትና አንድ ጆክ ጠላ እንደጋበዝኩት ሃ ብሎ የመጀመሪያ ልጁን ሄዳርልኝ። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እንደጠጣን እንዲሁም ላንተማ ጥሩ ሰው ነህ የመጨረሻ ልጅን እድርልሃለሁ መርቅልሃለሁ አለኝ። ሁለት ልጅ ነው ባንድ ሄዳርልኝ። በጣም የሚገርም መረጃ ነገር በቃ እንደዛ ነው ማድረግ ያለብህ። እኔ ምን እስክሆን ነው መጠበቅ ያራዳልሽ ሁለታን አረሰው ሲመለስ ይሻላል። አንሰራለህ ምን ሆነ ነው? ከተቀጠኝ እኮ ደብደብ ተገኘሽ። አባቷ ነው የደብደብ ትልቁ ወንድሟ። በቃ አሁን ከብርቄ ጠላ ቤት እንሄዳለን ይሻላል። ጥግንግን ትላለሽ። አንድ አራት ጆክ ብንጠጣበት ይሻላል። እንጠጣ። ምን ልትሆን ነው? እየመጣሁ ጫቱን ገሳሽታል። በቃ መጣሁ። እሺ መጣሁ። ወንድም አሁን ወዴት እየሄድክ ነው? ወንድም ኧረ እዚህ ወደምሽ ዱአ እናድርግ ብለው ጠርተውኝ። ሰው እኮ ግጥም ብሎ አንተ ነው የሚጠብቀው። ዛሬ በሰርግ ቀን ወዴት እንዴ? ያስፈልጋል እንዴ? አዎ ታስፈልጋለህ። እኔ ሳልቅማሉ ስትፈልግ ማታ ፌስታ ማዘት ምጣ እንጂ ሳልቅማሉ ባንክ ላይ ብር በዛ ብለው በቃ ካልወሰድክ ነው ያጨናነቁኝ እየደወልክ ካልወሰድክ ምናምን በስማ ቀን ያን ነበር። ዛሬ ደግሞ ቁርስ እየጠበቁ ቁርስ ደህና ነገር ስጠብቅ ምን ብታቀርብ ጥሩ ነው? ሱሺ ወይኔ ክሮዛንት ነበር ያልኩሽ። ክሮዛንት ብዙ አትጫወችም። ምንድነው ደህና ነሽ እንዴ? መናጢ ደህና ነኝ እኔ ምንም ተመቻለሁ። አምጣ ኧረ ወንድሜ በእናትህ ይኸውልህ አሁን ይሄንን ጓደኛዬ ነው ነገር የለኝም። ይኸውልህ ሙሰር በእናትህ ሞተሯም የሌላ ሰዓት ነው። በእናትህ ምንም ነገር የለኝም። መናጢ ደሃ በልቼ ማላድር ለራሴ ለእናቴ ብዬ ነው። ወሬ እኮ ምን ያቆናኝ አንቺ አትጮሂም እንዴ? እዚህ ሲዘረፍ አትጮሂም? ኧረ ዘረፉት። ኧረ ድረሱ ኑለት ልበል ላለው እኮ ነው የሚጮኸው መናጢ። እቺ ሳክሳም ደግሞ አሁን ሳክሷን ልትነፋብኝ ነው። እንዴት ነሽ? ገገ አምሮብሻል። እባክሽ ምን ተገኘ? ሰምተሻል? ተሬ እኮ ሞተ። ተሬ ሞተ? አዎ በእናትሽ አያሳዝንም? አንቺ እውነትሽ ነው? ተሬ ሞተ? በጣም ነው የሚያስደነግጠው። ደግጣል። ወይኔ ተሬ ወይኔ ተሬ አንቺ እውነትሽ ነው? ሞተ ተሬ። ለማንኛውም ቀብር 15 ማለት 5 ሰዓት ላይ ነው። እሺ እቺ ምን ፎቃቃ ናት? አባሽ ተሬ ሞተ።
ይሄ እንግዲህ ልጅ ሰርቶ እኔም በመጦሪያ እድሜው ከማንም ጋር እንዴ የብሩ ልጅ አይ መድኃኒዓለም ኩይሳ ሳይበላ ቀደመ ደህና ነገር ብላ ብለህ ልጅን እዚህ ልጅ ጣልከው። አባይ ሰላም ነው? እንዴት ነሽ እናቴ? ሰላም ነው? የኔነት ይሽጣ አባይ አንበሴ ወይ የጋሽ ብሩ ልጅ ደግጡም ነገር ሰራ። አሁን ማስረገዝ ነው። እኔ ሽምግልናውን ቆጥቷል። አባይ ከትዳር በፊት ሽማግሌ ምናምን ነገር ከትዳር በፊት ስማ እናትህ ሆድ ውስጥ እንቁላል ሆነ የተፈጠርክ ቢሆንም እኔ ነኝ በወንዴ ዘሬ አንኳኩቼ አፍርሼ ዛሬ ሰው ያረኩ እንድትተነፍስ ያረኩ እኔ ነኝ። የወንዴ ዘሬ ነህ አንተ ላይ መፍታልኝ ይልኝ አለ አባይ አለ። ይኸውልህ ልጄ ተወልደ ያደግክበት የቀበሌ ቤት እላያችን ላይ 45 ሰርቶ ሳሎን ወደ ጓዳ ወደ ሳሎን መጥቷል። እኔ ላይ አረፍ እላለሁ ብዬ ጓዳ ስገባ ሶፋ ነው ማገኘው። ቦታ ተቀይሯል ታውቃለህ። ታበዛለህ አታበዛለህ ዘራረግን ታበዛለህ አታበዛለህ። ታናሽ ወንድም ባቅም ዘንድሮ ነው ግቢ የሚገባው። እሱ ተምሮ ተመርቆ የሚወጣው በአንተ የዘራረግ መብሰስ ላይ ነው። ታበዛለህ ታበዛለህ አባዬ ይናምዝ ነው ልጃችን ጉድ የሰራሁት በእናትሽ። ዛሬ ጠሯት ትንሽ እንዳትደነግጡ ከበድ ያለ ጉዳይ ነውና። ከምን አንጻር? ልጃችሁን ስመለከተው ትንሽ ወጣ ያለ ነገር ያጠናል እኮ ያ እናስተማዋለን። ከቤት ስራው አንጻር ምናምን ትንሽ እንድትከታተሉት እንድታዩት ነገር ነው። ወይኔ ናቲ እኔማ ተዋረድኩ እኮ። እኔ ስራ ባልሰራ ኖሮ እኮ ይሄን ልጄ ቁጭ ብዬ ቤቴ ባስጠና ኖሮ አይፈላሽብኝም ነበር። ሁሉም ነገር የኔ ጥፋት ነው ማለት። አንድ ልጅ እንዴት ነው ከ20 ጥያቄ ኔጌቲቭ ውስጥ የሚያገኘው ማርክ? እንዴት ሊደንስ አይችልም ልጄ? ልጃችን ጉድ የሰራሁት በእናትሽ። አንተ ስለተወለደ ደነት ነው ማለት አይደለም። እሺ እኔም ራሱ አለሁበት አይደል? እንደዚህ አታስብ ናቲ። አይደለም መቅዲ ማስጠናት እየሰለቸኝ የቤት ስራውን እንሰራለት ገናዝ ለምንድን ነው ልጄን ግንብ ራስ ብለህ የምትሰድበው? አይማርም፣ የቤት ስራ አይሰራም፣ የጭንቅላት ስራ አይሰራም። ይህንን የሚያክል ጭንቅላት ተሸክሞ በእውቀት ካልተሞላ በኮንክሪት የተሞላ ግንብ ነው ማለት ነው። እማዬ ግንብ ብሎ ይሰድበኛል። ዝም በል ግንብ ራስ። እማዬ ቀንና ሌሊት የምሰራው አንተን ለማስተማር ነው። ለምንድን ነው የቤት ስራ የማሰራው? ላጠና ስል ግንብ ራስ የሚለው ስድብ አይምሮዬ ላይ ይመጣብኛል። ለምንድን ነው ግንብ ራስ ሆኜ የተፈጠርኩት? እኔ ወለድኩ እንጂ አልፈጠርኩም። የፈጠረን ጠይቅ። ፈጣሪ ሆይ ለምንድን ነው እኔን ግንብ ራስ አድርገህ የፈጠርከኝ? እኔ ልጅ መሳቂያ መሳለቂያ መሆን አለብኝ? ምን ነው ልጄ ለምንድን ነው ያዘንከው? ትምህርት ቤት ግንብ ራስ ብሎ ይሰድቡኛል። ዝም በላቸው። ፈጣሪ የፈጠረው ፍጥረት በሙሉ ቆንጆ ነው። እኔን ፈጣሪ አልፈጠረኝም ማለት ነው? ፈጥሮ ካል ግን ጭንቅላትን ትንሽ በዛ አድርጎታል። ግንብ ራስ መሆን አልፈልግም ልጄ። የላም ወተት ነጭ አይደለ? አዎ እውነት ነው፣ አይቀየርም። አንተም ራስን ለመቀየር አትሞክር። ምን ላድርግ? እሺ ልዩ ነህ። አንተን የሚመስል እዚህ ምድር ላይ ማንም የለም። ሂድና ወንድ ሁን። ከሰዳቢዎች በላይ ሆነ ቁም። ስድባቸው እንዲያንበረክክ አትፍቀድ። እሺ ተማሪዎች የቤት ስራ ሰራችሁ? ሰርተናል። ግንብ ራስስ? ሰርቻለሁ። ጎበዝ ግንብ ራስ። አመሰግናለሁ መምህር። ግንብ ራስ ስለ አልተናደድክም? አዎ አልናደድም። የምትሳደበውን አንተን መቀየር ባልችልም በአንተ ስድብ የተነሳ የሚጎዳው ስሜቴን ግን መለወጥ እችላለሁ። ፈጣሪ ቆንጆ አድርጎ ነው የፈጠረኝ። ይቅርታ ኤፍሬም፣ እስከዛሬ ስላሳዘኑ ትልቅ ትምህርትን ያስተማርከው ነው። ትትናክ ግን ግንብ ራስነትን ያለውጠውም። ግንብ ራስ ሆነህ ትወልዳለህ፣ ግንብ ራስ ሆነህ ትሞታለህ። እሺ የዛሬ ትምህርታችን የሚሆነው ተረጋጋ፣ ምንም አይፈጠርም። ዶክ እሺ ሰላም ዶክ የታማሚው የቅርብ ዘመድ ነው። እኔ አይውለደኝ እንጂ አባቴ ነው። በቃ እንጀራ በሱን ያሳደገኝ እንጀራ አባቴ ነው። በቃ እንዴት ነው በጠና ታመዋል። በቃ እና ደግሟል። ምንም የሚያስደነግጥ ነገር የለም። የሕክምና እገዛ ይደረግላቸዋል፣ ይሻላቸዋል። አንተ መረጋጋት ነው ያለብህ። አይዞህ በቃ ደግሟል እኮ ነው ያለኝ እኮ። ተረጋጋ እንጂ ሞቷል አልተባለም። ምንድን ነው ታሟል ይሁን በጠና ወይ ይደረግላቸዋል፣ ይሻላቸዋል። በቃ ቆይ አንዴ ከዶክተሩ በደንብ መስማት ፈልጋለሁ። እናንተ እየሄዳችሁ ጠብቁ። ሂዱ በቃ። ታመዋል ማለት ይሞታሉ ማለት አይደለም። እኛ ተንከባክበን እናደናቸዋለን። አንተ ተረጋጋ። በጠና ከታመሙማ ለምን ይድናሉ ዶክተር? ምን ማለት ነው? ምንም እንኳን የእንጀራ አባቴ ቢሆን ፍዳይን አብልቶ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬ ወደ ጉድጓድ እያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱ እንደሆነ ማርክ ኩላሊት መርዳት ይፈልግ ነበር እና እባክህ የአባቴን ኩላሊት ዶክተር። ምን ማለት ነው? የአባቴን ኩላሊት ሲጀመር ህጉ አይፈቅድም። መናዘዝ መፈረም አለበት መጀመሪያ። እንደዚህ ነገር ይደራደረጀ ልዩ እኮ ነኝ ዶክ። አይቻልም። ልቀቅ ዶክ። የአባቴን ኩላሊት እካክ ነው ዶክ። ፎክት ነው ዶክ። እንደዛ ነው ዶክ። ሰላም ጤና ይስጥልኝ። እንዴት ናችሁ? የባል መስፈርት ልነግራችሁ ነው የመጣሁት። አመሰግናለሁ ስለምታዳምጡኝ። አንደኛ የትም እየተሽከረከረ መጥቶ ያግማማውንና ያቆሸሸውን ቤት ቢወለውልልኝ ደስ ነው የሚለኝ። በቃ
ሁለተኛ በጋራ የወለድናቸው ልጆች ማለት ነው። ገላ ቢያጣ እግር ቢያጣ ደስ ነው እንደ ውለታ ነው የምቆጥረው። በህይወት ዘመን እንደተደረገልኝ ነው የምቆጥረው እና ያው ስንረጋገዝ የተፈጠረውን እርግዝና ቼክ ለማድረግ ሐኪም ቤት ስሄድ ቢመጣ ከጓደኞቹ ጋር ኳስ ላይ ቀጠሮ ሊኖረው ይችላል፣ ምን ሊዝናና ይችላል ምናምን፣ ግን ከቻለ እንደው አብቃክቶ ከቻለ ቢመጣ እንለው ደስ ይለኛል። ሌላው ከቻለ የወር አስቤዛ በደንብ በትክክል ከቻለ ነው። ከቻለ ባል ብቻ ነው የምፈልገው እንጂ ምንም ማስገዳጅ ነገር አልፈልግም። በቃ ባል ብቻ ነው የምፈልገው። ከቻለ አስቤዛ ቤዛት ከቻለ ነው፣ ካልቻለ አልጠይቅም። ሌላው ባከብረኝ ደስ ይለኛል። ችግር የለም ብመታኝ ምናምን፣ ግን ባከብረኝ ዱላም ችግር የለም። ምንም ብፈነክትም ፍቅር ነው፣ ዋናው ፍቅር ነው ለሰው ልጅ ችግር የለውም። ይሄ ዋነኛው ነገር ነው። ከቻለ ባይማግጥ ከቻለ፣ ካልቻለ ምንም ችግር የለም። እሱ ለሁሉም ይበቃል። ለኔ ጌታ ዋናው ባል መሆኑ ነው። ጀበበች አላገባችም ከመባል ዋናው ባል መሆኑ እንጂ ችግር የለም። ማብደስ እንዳለ ከባድ ከቻልክ ነው፣ ምንም እንዳታስብ። ሌላው ባታመሽ ከቻልክ ማደር መብት ነው። እንደውም አምሽተህ መተህ ታክሲ አገኘ ብዬ ከምሳቀቅ ብታድር ነው የሚሻለኝ። አዎ እደር፣ ችግር የለም። ባል መሆን ነው ዋናው። ጀበበች አላገባችም የሚለው ጥያቄ ለማህበረሰቡ መመለስ አለበት። ለሱ ነው። አመሰግናለሁ። ከቻልክ ቤብ ይሄን ሁሉ መስፈርት ቴንክ ዩ። ድፍን ምስር አይደል እንዴ ያለሽ ክክለከተሽ ትልኪዋለሽ እጣለች። ድፍን ምስሩ አንዴ ክክ የሚሆነው አንቺ ነፈዝ። አሁን እናቱ እንዲሁም ጨቅጣቃ ነሽ፣ ልታስጮይብኝ ነው እዚህ። ተይ እዚህ ምን አለ? ወይኔ መጣ ልጁ መጣ፣ የምወደው ልጅ መጣ። ኧረ አንቺ ልጅ ደህና ሰው ላይ ወደቂ። ይሄ አሯሯጭ አይደል እንዴ? ተው ያተራምሰኝ ይምጣ። እሺ ሰላም ነው? እንዴት ነሽ? ወይ ምን ልታዘዝ? ጭምር ይኖራል። ምን ልታረገው? ልነፋው ምን ላድርገው? ነፋ ቆንጂ በግራ ደከመሽ። ኧረ እባክህ ሊበላ። የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለህ። ያንጥላ ግዛበት ለመላብላ አደረገችኝ ሙኝ ተላላ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።